Hello everyone, how are you doing? How was your week? ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ነው? ሳምንታችሁስ እንዴት ነበር? ቀናችሁስ እንዴት ነው? ሁሉ ሰላም ነው አይደል? ደስ ይላል። እንግዲህ ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል። እንግዲህ ቪዲዮአችን ደግሞ የእንግሊዘኛ ንግግሮችን ከነ ትርጉማቸው ቀለል ባለ መልኩ እንግዲህ ብዙ ትማሩበታላችሁ። እስከ መጨረሻው ከኛ ጋር ቆዩ። ስሜ ቲቸር እዩ እባላለሁ ከቤስት ኢንግሊሽ ዊዝ እዩ ነው። ተማሪዎችን እስኪ ስማቸውን ልጠይቃቸውና የእንግሊዘኛ ንግግሮችን ይነግሩናል። Okay, what's your name? My name is Bamnish Farrow. I'm grade 3 student. Oh, you're grade 3 student. Your name is Bamnish Farrow, yeah? Yeah. Okay. Okay, I am right. Thank you so much. ሁለተኛውን ተማሪ ደግሞ እንጠይቀዋለን። ይሄኛው ተማሪ በምንሽ ፈራው ይባላል። የሶስተኛ ክፍል ተማሪ ነው። ይሄኛው ተማሪ ስሙ ማን ነው የሚለውን ደግሞ እንጠይቃለን። Okay, what's your name? My name is Kalab Abdul. Kalab Habtold. What grade are you, Kalab? I am grade 4 student. Okay, Kalab Habtold ይባላል። የአራተኛ ክፍል ተማሪ ነው። ከዚህኛው ተማሪ ነው የምንጀምረው። ምንድነው ይዞ የመጣው ትርጉሙስ ምንድነው የሚለውን አብረን እናያለን ማለት ነው። Let's go. Okay, በእምነት የመጀመሪያውን ንግግር ትነግረናለህ። ዛሬ ምን አይነት ንግግር ነው ይዘህልን የመጣኸው? I know. ምንድን ያለው? I know. ምን ማለት ነው? አይ ነው ማለት አውቃለሁ ማለት ነው። አይ ነው ካላችሁ አይ ነው አይ ነው ካላችሁ እኔ ምን እላለሁ? አውቃለሁ ማለት ነው። አንድ ሰው do you know ካላችሁ yes I know። do you know ታውቃለህ? do you know her እሷን ታውቃለህ? do you know አስቴርን ታውቃለህ? ታውቃለህ ወይንም ታውቂያለሽ። እንግዲህ ወንድም ሴትም እንድትረዱልኝ እፈልጋለሁ። ስለዚህ አይ ነው ካላችሁ ምን ማለት ነው? እኔ አውቃለሁ ማለት ነው። እሺ ሁለተኛ ስም I understand. What is it? I understand ምን ማለት ነው ደግሞ? I understand ማለት ገብቶኛል። I understand. Okay. I understand ገብቶኛል ወይንም አስተውያለሁ። ያንን I understand እንላለን። ገብቷችኋል? እሺ በሚል ሶስተኛስ? I agree. ተመልካቾች እስኪ በሉ ከኔ ጋር I agree ማለት ምን ማለት ነው? እስማማለሁ። እኔ ምን እላለሁ? እስማማለሁ። I agree መስማማት ነው። I agree ካላችሁ እኔ ምን እላለሁ? እስማማለሁ ማለት ነው። በጣም ጥሩ ነው። Okay, I don't agree ካላችሁ ግን እኔ ምን አልልም? አልስማማም። I don't agree with you ካላችሁ እኔ ካንተ ጋር ምን አልልም? አልስማማም። I agree with you ካላችሁ ደግሞ እኔ ካንተ ጋር ምን እላለሁ? እስማማለሁ ማለት ነው። እሺ በሚል ሌላ ቃል be careful. be careful በእምነት ምንድን ያለው? be careful ማለት ምን ማለት ነው? ተጠንቀቅ። be careful ተጠንቀቅ ወይንም ደግሞ ተጠንቀቂ። be careful እስኪ በሉ be careful። በጣም አሪፍ። be careful ተጠንቀቅ ወይንም ተጠንቀቂ ማለት ነው። በጣም አሪፍ። hurry up ሌላው ደግሞ ምንድን ነው የሚለው? hurry up come on hurry up ስንል ቶሎ በይ ማለታችን ነው አለ። hurry up what is it? hurry up በእምነት hurry up ካልኩ በእምነት ቶሎ በል ማለት ነው hurry up እንላለን ማለት ነው። እሺ በሚል nice to meet you እቺ ለምን እንደውም መጀመሪያ ማድረግ ነበረ። እቺ መጀመሪያ ብታረግልን አሪፍ ነበረ። nice to meet you ስለተዋወቁ ደስ ብሎኛል። ስለተዋወቅኩክ ደስ ብሎኛል። okay nice to meet you too። አንድ ሰው አሁን ስማችንን ነግረነው what's your name ቢለኝ my name is እዩ ከዛ በኋላ የራሱን ስም ነግሮኝ nice to meet you ቢለኝ እኔ ደግሞ ምን እለዋለሁ ማለት ነው? nice to meet you too። እኔም ስለተዋወቅኩ ምን ብሎኛል? ደስ ብሎኛል እንላለን ማለት ነው። nice to meet you በምን የጨረስኩ ወይስ አለ? I'm finished. yes you finished wonderful። ወደ ሁለተኛው ተማሪ ደግሞ እንሄዳለን። ሁለተኛው ተማሪ ደግሞ ምንድነው ይዞልን የመጣው ምን ይነግረናል የሚለውን አብረን እናያለን ማለት ነው። ኦኬ ተመልካቾች ሁለተኛው ተማሪ እሺ ቃላብ አንተ ደግሞ ምንድነው ይዘህልን የመጣው? የመጀመሪያው I don't like it ቃላብ ምንድነው ያለው? I don't like it ነው ያለው። ምንድነው ያለው? I don't like it አልወደድኩትም ማለት ነው አይደል? I don't like this ይሄንን አልወደድም።
ስለዚህ ቀስ ብዬ ልድገመው። I don't like it ካላችሁ አልወደድኩትም። I don't like it. I don't like it. እስኪ በሉ I don't like it. Okay, do you like these shoes? Oh, teacher, no, I don't like it. What's that? I don't like it ማለት እንችላለን። እሺ ቀጣይ I don't understand. I don't understand. ቅድም በእምነት ምን ብሎን ነበረ? I understand. I understand ማለት ነው። understand ገብቶኛል። I understand እሰውያለሁ። አልገባኝም አላስተዋልኩም ለማለት ስትፈልጉ ደግሞ I don't understand. don't እንጨምርበታለን። I don't understand. I don't understand እንላለን። እሺ ቃላብ ሌላ I don't agree. I don't agree. ምንድን ነው ያለው? I don't agree. በእምነት I agree ብሎን ነበር ቅድም። ቃላብ ደግሞ ምንድን ነው ያለ? I don't agree. አልስማማም። I don't agree with you. እኔ ካንተ ጋር ምን አልልም አልስማማም ለማለት I don't agree እንላለን። እሺ ቀጣይ I will come back. I will come back. I will what? Come back. ምን ያህል come back ማለት ነው? I will come back ማለት ተመልሼ እመጣለሁ። Yes, ተመልሼ ምን እላለሁ? እመጣለሁ። I will come back. I will come back. I will come what? Back. I will come back. እስኪ በሉ ተመልካቾች I will come back. I will come back. Okay, ቀጣይ I think so. I think so. I think so. I think so. ካልን ምን ማለታችን ነው? I think so ማለት ይመስለኛል። Okay, ወይንም አስባለሁ። I think so. ይመስለኛል አስባለሁ ማለትም እንችላለን። I think what? So. I think so እንላለን። Okay, ሁለቱም ተማሪዎቼ ጨርሰዋል። እንግዲህ ተመልካቾቻችን መቼም ይህንን ቪዲዮ ከወደዳችሁት ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ እና ላይክ ስታደርጉ ዩቲዩብ ለሌሎች ሰዎች ያደርስልናል። ተመልካቾች ስለተመለከታችሁ በጣም እናመሰግናለን። እንግሊዘኛም በቀላሉ እንዴት እናነባለን የምትሉ ከሆነ እዚች ጋር ቪዲዮ አለች። እቺኛውን ቪዲዮ መጨረሻ ላይ እናስቀምጣለን። ቪዲዮዎቻችንን መመልከት ትችላላችሁ። በቀላሉ ተማሪዎች በምን መልኩ እንግሊዘኛ ማንበብ አለባቸው የሚለውን እዚህ ጋር አለ። ስለተመለከታችሁ እናመሰግናለን። ባይ ባይ።